ኢንሻአላህ አሁን የምንመለከተው ስለ ሶብር ይሆናል በአላሁ ተዓላ ፍቃድ። ነብያችን አለይሂ ሰላቱ ወሰለም ምን አሉን በሐዲታቸው ማ ኡዕጢየ አሐዱን ዐጣአን ኸይራን ወአውሰዐ ሚነ ሶብር፣ ለአንድ ሰው ከኢማን ቀጥሎ እንደ ሶብር የሰፋና የበለጠ ነገር አይሰጠውም አሉ። ሱብሃንአላህ። ስለዚህ ከዚህ ምን ረዳ ምንድነው ሶብር ላይ ሁላችንም እጃችን እንዲኖርበት ሰበብ ለመሆን መጣር ይኖርብናል ማለት ነው። አላሁ ተዓላም በቁርአን ሶብረኞችን በተለያየ አንቀጽ አወድሷል። ከዛ መካከል ግን አንዱን እናያለን። መረተን አንድ ጊዜ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ አርዳህ ባሪያቸው ልጃቸውን ገደለችባቸው። እንግዲህ ባሪያ ቤት እንድትንከባከብ ልጅ እንድትንከባከብ ነበር የሚያዘው፣ ግን በስተት ልጃቸውን ገደለችባቸው ይች ባሪያ። ከዛም ሲመጡ ልጁ እንዲህ ሆኖ ሞተብኝ ስትል በጣም ተናደዱ። ነገሩም ያናድዳል። ከዛ ቀጠል አድርጋ ግን ወልካዚሚነ አልገይዝ የሚለውን የአላሁ ተዓላ ንግግር ጠቀሰችላቸው። ይሄም ምንድነው? ወልካዚሚነ አልገይዝ እነዚያ ንዴታቸውን ወጥ ያደረጉ ስሜታቸውን የተቆጣጠሩ እያለ አላሁ ተዓላ ያወደሳቸው ነው። ፈቃል ከዘምቱ ገይዚ፣ እሳቸው ምን አሉ? እኔም ስሜቴን ተቆጣጠርሁ፣ ለምን እንዲያረግሽ ምንሽ ነገር የለም ማሻአላሁ ካን ብለው ባሪያቸው ልጃቸውን ገላባቸው ዋጥ አድርገው ተቀበሉ። ቀጠል አድርጋ እሷም ወልዓፊና ዐኒ ናስ አለቻቸው። እነዚያ ደግሞ ሰዎችን ይቅር የሚሉ ይቅር ባይነት ባህሪያቸው የሆነ ሰዎችን አፉ የሚሉ ባጠፉት ጥፋት እኮ አላህ ማወድሷቸዋል አለች። ፈቃል አብዱላህ ኢብኑ አባስ ምን አሉ? አፈውቱ ዐንኪ፣ እኔም አፉ ብዬሻለሁ ይቅር ብዬሻለሁ፣ እንኳን ቂሳስ ቀርቶ ካንቺ ምንም የሚፈልገው ነገር የለም አፉ ብዬሻለሁ ብለው አሉ። ልጃቸው ሙቶባቸው ነው ሁላ የሚሆነው። ሱብሃንአላህ። ከዛ ቀጠል አድርጋ አሁንም ወላሁ ዩሂቡል ሙሕሲኒን፣ እነዚያ ለሰዎች በጎ መልካም የሚውሉትን እኮ አላሁ ተዓላ ይወዳቸዋል ስትላቸው ፈቃል እሳቸው ምን አሉ? ጀዐልቱኪ ሑራ አድርጌሻለሁ ጨዋ ብዬሻለሁ፣ አንቺ በኋላ በእኔ ስር ምትሆኝበት ምንም ነገር የለም ብለው ሑር አሏትኝ፣ ከባርነት አላቀቋት። ሱብሃንአላህ። ተመልከቱ እስኪ ልጅ ገላ ምንም ሳትባል፣ ያ ብቻ ሳይሆን ጥፋቷን አፉ ማለት ያ ብቻ አይደለም፣ ልጅ ገላ ከባርነት አላቀቋት። ምን አይነት ኢማን ነበር! ምን አይነትስ ሶብር ነበረ! ሱብሃንአላህ። ሶብር ማለት ደግሞ አህባቢል ኪራም እኛ እንደምናስበው ስሜቱን ከተወጡ በኋላ ሳይሆን ፈቃል ነብዩ አለይሂ ሰላቱ ወሰለም ምናሉ? ኢነማ ሶብሩ ዐንደ ሶድመቲል ኡላ። አንድ ጊዜ ከሆነ ቀብር ላይ ቁጭ ብላ አንዲት ሱሐቢያ ሰቅ ብላ ከልቧ ታለቅሳለች። ከዛ ከኋላው አንድ ሰው መጥቶ ተረጋጊ ሶብር አድርጊ ብሎ ይላታል። እሷ ታወኝ የኔን ታሪክ ስለማታቅ ነው ብላ አግባብ ያልሆነ መልስ ሰጠች። ከዛ ይሄ ሰው ግን ነብያችን አለይሂ ሰላቱ ወሰለም ነበሩ። እሳቸው ከሄዱ በኋላ ቅድም እንደዛ አይነት መልስ የተሰጠሽው ሰውዬ እኮ የአላህ መልእክተኛ ነብዩ መሐመድ ናቸው ብለው ሰዎች ጠቆሟት። ተመለሰችና አፉ በሉኝ ቅድም አንቱ መሆንኩን ስላላወቅኩ ነው እንደዛ ማለት ብላ ይቅርታ ጠየቀች። ፈቃል ኢነማ ሶብሩ ዐንደ ሶድመቲል ኡላ፣ ሶብር ማለት የመጀመሪያው ዱብዳ ሲወርድ ነው እንጂ በተናደደበት ሰዓት የፈለገውን ሰርቶ የመጣለትን ተናግሮ አይደለም ሶብር የሚባለው። ኢነማ ይልቁን ሶብር የሚባለው ዐንደ ሶድመቲል ኡላ የመጀመሪያው ዱብዳ ሲወርድ ነው ብለው ይሉናል። ወሶብሩ ዐላ ሰላሰቲ አንዋዕ፣ ሶብር ደግሞ ወንድሞቼ ሶስት አይነት ነው። አሶብሩ ዐላ አዳኢል ዋጅባት፣ አላህ ግዴታ ያደረገብንን መሶበር በመፈጸም ላይ መሶበር ያስፈልጋል። ሶላትም ጾምም ሙጃሃዳ ነው፣ ነፍስ ጋር ግብ ነው። ይህንን በመስራት ትግስት አድርገን ልንጸና ይገባል። ወሶብሩ ዐማ ሐረመ አላሁ ተዓላ፣ አላሁ ተዓላ ከከለከለን አላሁ ተዓላ ተው ካለን ነገርም በመራቅ ሶብር ማድረግ ለአንድ ቀን ለሁለት ቀን ብቻ ሳይሆን ሁል ጊዜ አላሁ ተዓላ ተው ያለን ነገር በመተው ላይ መሶበር ይኖርብናል። ወሶብሩ ዐላ መብተላከ አላሁ ቢሂ፣ አላሁ ተዓላ ባወረደው ሙሲባ በላ ችግር ያን በመቋቋም መሶበር ያስፈልገናል። እኒህን ሶስት አይነት ሶብሮች ሁላችንም በሐያታችን ለማምጣት ሙስተዒድ መሆን አለብን። እኔንም እናንተንም ከሷቢሮች አላህ ያድርገን። ወሰላሙ ዐለይኩም ወራህመቱ